እንዳለ በባይብል ላይ የሌለ ነገር ነው። አንድ የተናገርከው እውነት የለም። አሁን ይነገርከው አንድ እኔ ያሳያለሁ፣ አውጥቼ ያሳያለሁ። ጥቅስ ከፈለግሽ የሰውን ስጋ ለብሶ እሺ ስጠኝ። እሺ አንድ ጥቅስ ይኸው ጥቅሶቹ አንድ ጥቅስ ነኝ። የለም ምን የሚለው ልንገርህ። ኢየሱስ አምላክ የአንዱ አምላክ በስጋ መገለጡን የሚያሳይ አንድ ጥቅስ ነኝ። በስጋ ተገለጠ የሚለው ወይ ደግሞ እሷ ደግሞ ፍጹም ሰው ፍጹም አምላክ ነው ብላለች። የት አለ ፍጹም ሰው ፍጹም አምላክ የሚል ጥያቄ? አንድ ጥቅስ የለም። ፍጹም አምላክ አላልኩም፣ እንደዛ አላልኩም። እሺ አይደለም። ኢየሱስ ፍጹም አምላክ ሳይሆን ስጋ ለባሽ ሆኖ መጥቶ የት አለ? ምድርንም የት አለ? የቱ ጋር ኢየሱስ ማለት ነው። ይኸውልህ ሲጀመር ምድር የቱ ጋር ሲመጣ የቱ ጋር አንድ ጥቅስ ስጠን እስቲ አንተ። እሺ ክርስትና መልስ የላትም እኮ ከቁርአን ውስጥ አንድ ጥቅስ ስጠን። እሺ እኛ መስጠት ምን ልስጥህ? ምን ትፈልጋለህ እኮ? እሺ አንድ ጥቅስ ስጠን። አባ ምን ልስጥህ? የፈለግኩህን አንድ ጥቅስ ብቻ እኔ ንገረኝ። እሺ ምን እሺ ልስጥ በቃ ያው እሺ ማቴዎስ ወይ ልስጥ ምዕራፍ 7 ከቁጥር 21 አንብቡ። ተንቀዠቀዠና የልጅ አንዴ ልስጠው። ቆይ እሺ አንዴ ልስጠው። እሺ አንዴ እሺ ምን ይላል? ብል እርሱ አላህ ወልድ ነው። በቃ አለቀ። ያው እስልምና በዚህ ተቋጭ በቃ የለም ከዚህ ውጭ ሌላ የለም። አምላክ እኛ የምናመልከው ከዚህ ውጭ የለም። ከዛ ውጭ ያለው ጣዖት ነው ብለን ነው እኛ የምናምነው። እሺ ሌላ ደግሞ ኢየሱስ ክርስቶስ እኛ ምን አደረግን ታዲያ? ኢየሱስን እኛ ምን አደረግን? ሰው ነው ኢየሱስ። እኛ እኮ ኢየሱስ ሁለት ነው ሶስት ነው አምላክ ሶስት ነው አራት ነው አላለም። አምላክ አንድ ነው እኮ። እኛ ስምን አይደለም የአንዱ አምላክ ስንት አካል አለው? የአንዱ አምላክ ስንት አካል አለው? ይባል ግን ማለት ነው በመለኮት አሁን ስላሴ ሚስጥር የሚባል አለ መጽሐፍ ቅዱስ ላይ። የቱ ጋር ስላሴ? ባይብል ላይ ስላሴ ምን አለ መሰለህ? አብ ወልድ መንፈስ ቅዱስ የሚባል ነገር አለ። ግን አብም ወልድ መንፈስ ቅዱስም ግን አንድ ናቸው። የቱ ጋር ጥቅስ የለማ። ይሄ ወልድ መንፈስ ቅዱስም ግን አንድ ናቸው። የቱ ጋር አምላክ አንድ ናቸው። በአካል ሶስት ሲሆኑ በመለኮት አንድ ናቸው። ይሄን አስተውል። በአካል ሶስት በመለኮት አንድ ናቸው። ማቴዎስ ምዕራፍ 7 ከቁጥር 21 እሺ ማቴዎስ እሺ ማቴዎስ ያ ኢብራሂም ከይቅርታ ጋር አንድ ጥቅስ ለእኔም እንድከፍትልኝ ይፈልጋሉ። እስኪ ደግሞ ከእሱ ጋር ቀጥሎ። እሺ አሁን ከዚህኛው ልጅ ጋር ከዚህ እሱ ከኔ የተሻለ ነው። እስኪ ከነሻል ያለ ነው። እስኪ ቀጥሎ ደግሞ እስኪ እንዴት ናችሁ? ሰላም ነው ዴቪድ አለው። ስንት አምላክ ነው የምታመልኩት? አለ የሚመስል አንገረ ጌታው ያውሩትን አያውቁምና ይቅር በላቸው። ቆይ ማርትዬ ከዴቭ ጋር እንቀጥልና ከዛ ከአንቺ ጋር እንቀጥል። ስንት አምላክ ነው ዴቭ የምታመልኩት? እኔ አንድ አምላክ ብቻ። አንድ አምላክ። የአንዱ አምላክ ለእናንተ ኃጢአት ተሰቅሏል? አንዱ አምላክ ለእናንተ ኃጢአት ተሰቅሏል ወይ? ተሰቅሏል የሚባል አለ። በአካል ሶስት በመለኮት አንድ ናቸው። በሀሳብ በመልክም አንድ ናቸው። በመለኮት ግን ሶስት ናቸው። አብ ወልድ መንፈስ ቅዱስ የሚባለው አለ። አብ አባት፣ ወልድ ልጅ ነው። መንፈስ ቅዱስ ደግሞ ሰራጺ ነው። ወልድ ነው ወርዶ ስለኛ ኃጢአት ተሰቅሎ በሶስተኛው ቀንም ከሙታን መካከል ተነስቶ ያረገው እና እኛ የምናመልከው አንድ አምላክ ነው ማለት ነው። ገባኝ። ያልተሰቀለ አምላክ አለ። መለኮት አንድ ናቸው ማለት ነው። ቆይ በመለኮት ያልተሰቀለ አምላክ አለ ወይ? ሶስት ናቸው እኮ። ያልተሰቀለ አምላክ አለ ወይ? ይሄ ነው ጥያቄ። መልሽ። ያልተሰቀለ አምላክ የለም አለ። እሺ ኤፌሶን አንድ ነው አውጣው። ኢብሮስ የለም። ኤፌሶን ምዕራፍ 1 ከቁጥር 3 ላይ በክርስቶስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉን የባረከው የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ አለ። እዚህ ጋር የኢየሱስ ክርስቶስ አምላክና አባት የተባለው ተሰቅሏል? ወልድ ነው እንጂ ወረደ። እስቲ አስተውሉ። እስቲ ቆይ አይደላችሁ አይብሮስ ካላችሁ ድረስ አስተውሉ። ወልድ ተሰቅሏል። ወልድ ነው እንጂ ወረደ እኮ አብ አይደለም። አብ እኮ የወልድ አባት አይደል? እኮ ያሉት ማለት እኮ አባት ነው አይደል?
እኮ ያልወረደ ሌላ አምላክ አለ ነው እያልኩሽ። ያልወረደ ያልተሰቀለ ከማርያም ያልተወለደ ሌላ አምላክ አለ። እሱን እኮ ነው እያልኩሽ ያለሁት። እግዚአብሔር ነው። ወልድስ ወልድማ ተሰቅሏል። ተስማማ የሚባለው ካልተሰቀለ ገና እኮ ገባኝ። ሼር አታርጉም። ይሄ ሁሉ ሰው ነው። ይኸውልህ አብ እኮ አብ ለመሰለ አብ ኢየሱስ አብን የላከበት አብ ኢየሱስ ክርስቶስን የላከበት ምክንያት አይ ለምን ተላከ አይደለም። ምክንያቱ አይደለም ጥያቄያችን። አይ ምክንያቱ እኮ አይደለም ጥያቄያችን እያለ እስልምና ወንጀራ ተብሎ ያልተሰቀለ አምላክ አለ አለ። ይሄንን እኮ ነው እየነገርኩ ያለሁት። የተሰቀለ አምላክ አለ፣ ያልተሰቀለ አምላክ አለ። ወደ ምድር የመጣ አለ፣ ወደ ምድር የላከውን ደግሞ አለ። ሁለት አምላክ ነው ያለው። አምላክ ከአምላክ ልኮታል ብላችሁ ነው የምታምኑት። አምላክ ከአምላክ ጋር እናንተን ለማስጠራት አምላክ ተሰቀለ። ይሄንን ነው የምታምኑት እና አይደለም። አንድ ፈጣሪ ነው ያለው። ማቴዎስን እኮ አላነበብኩም። ቆይ ማርቲ አንዴ ከነሱ ጋር ሀሳባችንን ጨርስና እንትን እንላለን። አሁን ይሄማ እዚህ ጋር አምላክ የተባለው አካል አልተሰቀለም፣ ወደ ምድር አልመጣም። አይታችሁት ከሆነ ማለት ነው። ዝም ይበል። እሺ ምን መሰለህ፣ አንድ አምላክ ነው ተባብለናል አይደል? እግዚአብሔር አንድ አምላክ ነው ብለናል አይደል? ዴቪዬ ኢንተረስትድ ናችሁ? ይህንን ኢሹ ለማውራት ፈቃደኛ ናችሁ? ፈቃደኛ ናችሁ? ስለሆንኩ ነው ቁጭ አልኩት። እሺ አንዴ እናንተ በስላሴ ታምናላችሁ? ሁላችንም ኢብሮ ጋር እንሂድ ተሰብስበን ሁላችንም እኮ ነው። አይ ነገር እናንተ በስላሴ ታምናላችሁ? ኢብሮ ጋር ተሰብስበን እንሂድ፣ ሀሳባችንን ሰብስበን እናወራ። ኢብሮ ጋር በስላሴ ታምናላችሁ? ኢብሮ ቤት ተሰብስበን ሁላችንም ማቴዎስን ለምንድን ነው ያላነበው? እናነባለን። እኔ ጋር ነው አንዴ ማቴዎስን ያንብብልን። ስለማትችል የስላሴ ሚስጥር ደግሞ በዚህ ልክ መረዳታችን ነው። አያችሁ ዴቪድ ይኸውልህ ማኔ ማርቲ ይኸውላችሁ አንዴ እንዲናርግና ሁላችሁም እኔ ቤት ተሰብስባችሁ አንዴ ነው። እሺ ሁላችሁም እሺ። ያው እኔ ልወጣ ነው። ፎሎ ያላረጋችሁኝ ፎሎ አርጉኝና አንዴ ፎሎ አርጉትና እሱ ጋር እንሂድ ተሰብስበን ተረጋግተን እናውራ አይሻልም? ጫጫታ ከሚሆን እየተደማመጠ እሺ። አንድ ጥያቄ ልጠይቅና ቆይሽ ደግሞ አንድ ጥያቄ ልጠይቅ። አንተ አይደለም እሺ ኢብራሂም አንድ ጥያቄ ልጠይቅ። ቁጭው ተረጋጋ። እሺ ሱብሃንአላህ። አይ ማሻአላህ ጥሩ ነበረ። እኔ ግን እናንተ በጣም ተገርመን እስካሁን ይኸው 1.2 ኬ አለ። ለምንድን ነው ታብ የማታደርጉት? ይዝጋብን። ሪፖርት የሚያደርጉ ሰዎች አሉ። ጋይስ ኧረ ዳዕዋውን ተደራሽ አድርጉ። አካውንቶቻችን ቢዘጉ እኮ ነገር እንደገና ኧረ ተው ኧረ ተው። በልመና እሺ እንለምናችሁ። በቃ እሺ ዳዕዋው ይሰራጭ፣ ለሁሉም ዳዕዋው እስቲ ይሰራጭ። ለዳዕዋው ስንልን እንለምናችሁ። ለእኔ ምንም የሚጠቅመኝ ነገር የለም ወላሂ ምንም ታብታብ ለኔ የሚጠቅመኝ ነገር የለም። ኮፒ ሊንክ ምንም የሚጠቅመኝ ነገር የለም። ምን ሆናችሁ ነው? ቁጭ ብላችሁ መደበሪያ ብቻ ነው መደበሪያ ነው የያዛችሁ። መደበሪያ ለምን ታደርጋላችሁ? የዳዕዋው አንዱ አካል አትሆኑም? እሺ ጃቢር ይምጣና ቆይ ላስገባው አንዴ። ከየትኛው ቤተ እምነት ነው በረከት? እኔ ክርስትና። እኮስ ከየትኛው? 45,000 ከሴክቶች አሉ ዲኖሚኔሽኖች አሉ እና የትኛው ነህ አንተ ከነሱ ከ45,000? እኔ የፕሮቴስታንት ተከታይ ነኝ። በቃ እስቲ 1-2 ደቂቃ ውሰድና ስላሴን አስረዳን። ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት በሚል ማለት ነው። አብ አባት ሲሆን ወልድ ደግሞ ኢየሱስ ክርስቶስ ነው። መንፈስ ቅዱስ ደግሞ መንፈስ ቅዱስ ነው። እነዚህ ሶስት አካላት አንድ አምላክ ናቸው ስትሉ እንዴት ሶስት ነገር አንድ አምላክ ሊሆን ይችላል? እዚህ ውስጥ አሁን እኛ ለምሳሌ ሳህለ በቀለና አበባ ቢኖሩ
በሰውነት አንድ ሆነን በአካል ሶስት ብንሆንም ሶስት ሰዎች እንባላለን እና በአካላት ሶስት የሆኑ የተለያዩ ኑባሬ ያላቸው የተለያየ ፍቃድ ያላቸው እነዚህ አካላት እንዴት አንድ አምላክ ሊባሉ ይችላሉ የሚለውን አስረዳን እንጂ ስማቸውንማ እናውቃለን። አሁን አንተ ያረከው ነገር ስማቸውን የነገርከን አብ አባት ነው፣ ወልድ ኢየሱስ ነው፣ መንፈስ ቅዱስ ደግሞ መንፈስ ቅዱስ ነው አልክ። ስማቸውን እኮ አይደለም ስላሴ ስለ ስማቸው ሳይሆን እንዴት ሶስት ፍቃድ ያላቸው የተለያዩ አካላት አንድ ሊባሉ ይችላሉ የሚለውን ያስረዳል። እሺ ጥሩ። ለምሳሌ ያክል አንድ ሰው አለ። ሰው ነፍስ መንፈስና ስጋ አለው። እሺ አረ የለውም እንዴ? አለው። እና ሶስቱም ሰው ልጅ ሲጠራ እኮ ያ ሰው ነው። አሁን ለምሳሌ አንተ ሳላና የኔ ችግሩን መሰለህ፣ ነፍስ ስጋና መንፈስ እነዚህ ሶስት የተለያዩ ነገራቶች ግን ፐርሰን ናቸው። ባይዘው ፐርሰን ናቸው። ፐርሰን ምንድን ነው? ፐርሰን ማለት ምን ማለት ነው? አካል ናቸው። ባይዘው አይ ፐርሰን የሚለውን ቃል ዲፋይን አድርግልኝ። ፐርሰን ማለት በራሱ የሆነ ነገር ሁሉም የራሳቸው አካል ናቸው። ባይዘው ይጠቃላ። አይ ፐርሰን ማለት እንደዛ አይደለም። ድንጋይ ፐርሰን ነው። ምን አለ መሰለህ እንካ ድንጋይ ፐርሰን ነው አይደለም። ለምንድን ነው ድንጋይ ፐርሰን ያለው ነው? እሱ ስሜት ስለሌለ ወይ ደግሞ የሆነ ፐርሰን ማለት ልንገርሽ፣ ፐርሰን ወይ ደግሞ አካል ማለት እኔ ብሎ ሊናገር የሚችል ተናጋሪ ነው። እሺ ራሱን ችሎ እኔ ብሎ የሚናገር ከሆነ ፐርሰን ነው። የኔ ስጋ፣ የኔ መንፈስ፣ የኔ ነፍስ ሶስቱም እኔ ብሎ የሚናገሩ አይደሉም። ኦኬ ፐርሰን ሊባሉ አይችሉም። አጥንትም እንደዛ ከሆነ ሊቆጠር ይገባል። ስለዚህ ፐርሰን ማለት እኔ ብሎ የሚናገር አካል እንጂ ሌላ ነገር አይደለም። ያ ስለሆነ ምሳሌ የሚሄድ አይደለም። ጥሩ ምሳሌ ካለ ስጠኝ። ከዚህኛው ከነፍስ ምናምን ካልከው ከዛ የሚሻል የሆነ ጥሩ ምሳሌ ካለ ንገረኝ። በነገራችን ላይ እኮ ይሄኛው ስጋ የሚለውን በነገራችን ላይ ሰው ይንቀሳቀሳላ። ስጋ ለምሳሌ ብቻውን እኔ ብሎ ይናገር አይችልማ ስጋ። አሁን እኮ አሁን እነኝህ ሶስቱም በነገራችን ላይ አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው። ግን ገባ እነኝህ ሶስቱም አንድ ናቸው። አሁን አይተህ እንደሆነ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 1 ላይ አንዱን ያመልካል። በረከት አንዱን ያመልካል። አንዱን አያመልክም። ኢየሱስ አብን አያመልክም። ኢየሱስ አብን በነገራችን ላይ የክብር ነው። በክብር የሆነ ምን አለ መሰለህ፣ ኢየሱስ ክርስቶስ በምድር ላይ ሲኖር ፍጹም ሰው አይደል እንዴ? ፍጹም ሰውና ፍጹም አምላክ ነው። እኛ እንደ መጽሐፉ እንደዛ ይላል። ፍጹም ሰው ፍጹም አምላክ ይላል መጽሐፉ። አዎ ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ ነው። መጽሐፉ እንደዛ ይላል። እንኳን ፍጹም ሰው ፍጹም አምላክ ነው። የቱ ጋር ነው እንደዛ የሚለው? ጥሩ። አሁን ፍጹም ሰው በሚለው በነገራችን ላይ ልክ መጽሐፉ ላይ ፍጹም ሰው ፍጹም አምላክ የሚለው መጀመሪያ እስኪ ያሳየኝ እና ከዛ ታብራራለህ። እሺ ከሰው መወለዱ ፍጹም ሰውነቱ ያሳያል። አይ ጥቅስ ስጠኝ እስኪ፣ ፍጹም ሰው የሚለውን ጥቅስ ስጠኝ። ከማርያም ከቅድስት ድንግል ማርያም መወለዱ ፍጹም ሰውነቱን ያሳያል። ጥያቄው ፍጹም ሰው ፍጹም አምላክ የሚል ጥቅስ ስጠኝ ነው። እየነገርኩህ ነው አባቴ። እስቲ ጥቅስ ስጠኝና ከዛ በኋላ እናወራለን። እንደዛ የሚል ጥቅስ አለ? ፍጹም ሰው ፍጹም አምላክ የሚል ጥቅስ አለ? መጀመሪያ ኢየሱስ ክርስቶስ አሁን እየነገርኩህ ነው። እንዴት ነው እሱ? እንዴት ነው? ለምን? እንዴት ሰው ሆነ ነው ወይስ እንዴት አምላክ ሆነ ነው? ጥያቄ እንደዛ ሳይሆን ያልኩ ኢየሱስ ፍጹም ሰው ፍጹም አምላክ የሚል ጥቅስ መጽሐፍ ላይ አለ ወይስ የለም ነው? አለ። የቱ ጋር? ሁለት እና እንደዛ አሁን እንድነግርህ ከፈለክ ደግሞ መጀመሪያ በደንብ ስማኛ። የቱ ጋር አለ ላልከው እስኪ የቱ ጋር? ስለዚህ አሁን እንድነግርህ ደግሞ ከፈለግ መጀመሪያ በደንብ ስማኝ። ሰማለሁ እኮ እኔ ችግር የለብኝም መስማት ላይ 50 ደቂቃም አንተን አዳምጣለሁ። ግን እስቲ የቱ ጋር የሚለውን መጀመሪያ ብትነግረን። ጥሩ እሺ። መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 1 ላይ እሺ፣ ፍጹም አምላክነቱ ልነግርህ ነው። በደንብ ስማኝ። እዛ ፍጹም ሰውነቱ እነግርሃለሁ። ስማኝ።
ፍጹም አምላክ ፍጹም ሰው ነኝ ብያለሁ። ሰው ነው ብያለሁ። ፍጹም አምላክነቱ ልንገርህ መጀመሪያ። እስቲ ፍጹም አምላክ የሚለውን መጀመሪያ ያሳየን። እንዲህ ይላል መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበር ይላል። ቃሉም እግዚአብሔር ነበር ይላል። ኢየሱስ ክርስቶስ ቃል ነው። ስለዚህ ቃል ደግሞ በመጀመሪያ ቃሉም እግዚአብሔር ነበር ካለ የኢየሱስ ክርስቶስ ቃል ነውና፣ ስለዚህ ያ ቃል ደግሞ ምንድነው? አምላክ ነበር ይላል አይልም ወይስ? እየጠበኩ ነው በረከት፣ እየጠበኩ ነው። ፍጹም ሰው ፍጹም አምላክ ያልከው እየጠበኩ ነው። አውቄያለሁ። ፍጹም አምላክ ነኝ፣ አምላክ መሆኑን መቼም ተረድተዋል በነገርኩ መሰረት። አይልም፣ እንደዛ አይልም። እስቲ ፍጹም ሰው እኔ እሱን አልጠየቅኩም። ዮሐንስ ወንጌል አንዳንድን አልጠየቅኩም። የጠየቅኩት ፍጹም ሰው ፍጹም አምላክ የሚለውን አሳይ ነበር። እስካሁን እየጠበቅኩ ነው። ቁጭ አውቄያለሁ። ፍጹም አምላክ ነው። በነገራችን ላይ ፍጹም አምላክ ነው በሚለው ነገርኩ። በመጀመሪያ ቃል ነበር አልኩ። ቃል መጽሐፍ ቅዱስ ላይ አሁን እኔ የምነግርህ በመጽሐፍ ቅዱስ ነው። እስካሁን ፍጹም የሚለውን አላሳየህም። እስኪ ፍጹም ሰው የሚለውን አሳየኝ መጀመሪያ። አምላክን አሁን የኢየሱስ ክርስቶስ አምላክነቱ አምላክ አይደለም ያልከኝ ነው። ቆይ እሱ አይደለም እኮ ፍጹም ሰው ፍጹም አምላክ የሚለውን መጀመሪያ አሳይ እና የምነግርህ ነገር ከስር ስሩ ካልተቀበልከኝ ካልተግባባን እኮ ይሄ እነዚህን መቀጠል አንችልም። ባይዘው ይተካላ ምን መሰለህ፣ ስለ ኮፍያ ጠይቄ ስለ ካልሲ ከመለስክ በኋላ እሱን ተቀበል ማለት ይሄ ይከብዳል። እኔ አልጠየቅኩም። ስለ አምላክነቱ ጠይቀኝ፣ ስለ አምላክነቱ እየነገርኩ ነው። ስለ ሰውነቱን ደግሞ ጠይቀኝ፣ ወደ ሰውነቱ ሄድልሃል። አልጠየቅኩም። እኔ እሱን አልጠየቅኩም። ኦኬ እኔ 50 ሲባዛ በ10 ስንት ነው ብዬ ኢየሱስ ክርስቶስ አንተ የምትመልሰው 1 ሲደመር 1 2 ነው እያልክ ነው። ለራስ የፈጠርከውን ጥያቄ የመለስክ መልሽ የላለሁ ተቀበል እያልክ ነው። ለራስ የፈጠርከውን ቆይ ክብረ ጽዮን እኔ ለራስ አንተ ከታች ያለው ነጭ ፕሮፋይል ሚውት ታደርጋለህ። ቆይ አንተ አንድ ሀሳብ ልጨምር እዚህ ጋር ፕሊስ። አንተ ከሱ ጋር ማለት ነው ሚውት አድርግና ከዛ እድል ሲሰጥ ታወራለህ። ኦኬ እድል ሲሰጥ ታወራለህ። ሶ በረከት ሀሳብ የሰረክ ነው ባይዘው ከታች ያለው ልጅ አንተ ያረክ ያለው ጥያቄ ፈጠርክና ኢየሱስ አምላክ ነው ብለህ እያመጣ እኔ እንደዛ አልጠየቅኩም። ኢየሱስ አምላክ ነው ወይስ አይደለም እኮ አላልኩም። በደንብ አዳምጥ። ፍጹም ኢየሱስ አምላክ ነው ወይስ አይደለም ብዬ አንተን አልጠየቅኩም። ብጠይቅ ኖሮ ኢየሱስ አምላክ ነው ምናምን ብለህ ጥቅስ ታመጣለህ። ማን አልጠየቅኩም። ፍጹም ሰው ፍጹም አምላክ የሚል ጥቅስ መጽሐፍ ቅዱስ ላይ አለ ወይስ የለም ነው። እኔ ደግሞ እየነገርኩ ያለው ኢየሱስ ክርስቶስ ፍጹም አምላክም ነው ሰውም ነው ያልኩ ነው። በምድር ላይ ሲመላለስ ሰው ነበር ያልኩ ነው። ፍጹም ሰው ፍጹም አምላክ የሚለውን ጥቅስ አሳየን። አንተ በነገራችን ላይ እየነገርኩ ነው። አምላክ ፍጹም አምላክ ነው ብያለሁ። ባይዘ የለም ብትል እኮ እንደዚህ ረጅም ሰዓት እናወራም። 3 ነው 4 ደቂቃ እናወራም ነበር። የለም በልና አይደለም ፍጹም አምላክ የሚል ጥቅስ አለ ወይስ የለም? አሁን በነገራችን ላይ እኮ አንድ ማወቅ ሁለቱም እኮ ባልከኝ መሰረት ወንድሜ፣ እኔ እኮ ባልከኝ መሰረት እኔ እንደነገርኩ ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው ነው። እሺ እንደዛ የሚል መጽሐፍ ላይ ተጽፏል። እንዴት አምላክነቱ? አሁን በነገራችን አንድ ነገር ልንገርህ፣ እመጣልሃለሁ እኮ እኔ ዮሐንስ ወንጌል ብትለውም ኢየሱስ አምላክ ነው አይልም። ባይዘይ ዮሐንስ ወንጌል አንዳንድን እዛ ላይ ልናወራ እንችላለን፣ ችግር የለውም። ግን መጀመሪያ አይደለም አምላክ ነው ይል፣ ከዚህ በላይ አምላክ ነው እንዴት ይበል? አሁን አምላክ ነው ይላል አይልም አትበላ። እዛ ጥቅስ ላይ ፍጹም ሰው ፍጹም አምላክ የሚል ነገር አለ። ፍጹም አምላክነቱን የነገርኩ ነው እዚህ ጋር የለም። በቃ አትጨናነቅ፣ ምንም አትጨናነቅ፣ ችግር የለውም። መጨናነቅ አይደለም ባይዘው አሁን እኮ እየነገርኩ ነው። አሁን ታዛቢም አለ እዚህ ጋር በነገራችን ላይ ታዛቢ አለ እኮ። ታዛቢው ምን ይታዘባል? የተጠየቀውን ጥያቄ ትተህ ሌላ ነገር እያወራ እንደሆነ ይታዘባል። አሁን እሱን ተውና ኢየሱስ አምላክ አለው የለውም? ኢየሱስ አምላክ ነው። እሱ አምላክ አለው ወይስ የለውም? እሱ በምድር ላይ ሲኖር ቅድም ነግሬሃለሁ። ፍጹም ሰው ፍጹም አምላክ ነው ብያለሁ። በሰው እንደ ሰው ሲመላለስ እዚህ ምድር ላይ የአባቱን ፍቃድ ይፈጽም ነበር። ኢየሱስ አምላክ አለው ወይስ የለውም ነው ጥያቄው። ኢየሱስ ክርስቶስ እንደ ሰው ሲመላለስ እዚህ ምድር ላይ ልክ እንደኛ ሲመላለስ አልተመላለሰም። እንደ ሰው አትበል። እኔ እንደ እንስሳ ተመላልሷል አላልኩም።
አሁን እንደ ሰው ነው የሚመላለሰው። ልክ እንደ ሙሴ እንደ ሰው ነበር የሚሄደው። አምላክ አለው የለውም? ያኔ እንደ ሰው ሲንቀሳቀስ ነበረው። እኮስ እንደ ሰው ነው የሚንቀሳቀሰው። እንደምን እንዲንቀሳቀስ ነው የፈለከው እንዴ? እንደ ሰው አትበል። አምላክ አለው የለውም? አምላክ አለው። አምላክ አለው። ሶ አንተ የምታመልከው እርሱን ነው ወይስ የኢየሱስን አምላክ ነው? እኔ የማመልከው እሱ። በነገራችን ላይ ነገሮችን ለማጣመም ወይ እንትኖችን ለምንትን ለማድረግ አትሞክር። ባይዘ ወንድሜ፣ አሁን እኮ እየነገርኩ ነው እዚህ ጋር ኢየሱስ ክርስቶስ እሱ ራሱ አምላክ ነው። ቆይ ቅድም ምንድን ያልከው? አምላክ አለው አልክ። ኢየሱስ ክርስቶስ አሁን በነገራችን ላይ አሁን አንተ በረከት የሚያመልከው ኢየሱስን ነው ወይስ የኢየሱስን አምላክ ነው? እኔ የማመልከው በነገራችን ላይ ቅድም ነገርኩህ እኮ ቅድም አብ ወልድ መንፈስ ቅዱስ። አሁን አንተ አይገባም። አንተ ንገረኛ እንዲገባኝ እና ስነግርህ ደግሞ አታዳምጥማ። ችግሩ እያዳመጥኩ ነው። አንተ በረከት ትዕግስት የሚያመልከው ኢየሱስን ነው ወይስ የኢየሱስን አምላክ ነው? በአንድ ናቸው። ኢየሱስና አብና ወልድ አንድ ናቸው ያልኩ ነው እኔ። ቆይ ኢየሱስ ራሱ አምላክ አለው እኮ ልክ አንተ አምላክ እንዳለ። በረከት የሚያመልከው ኢየሱስን ነው ወይስ የኢየሱስን አምላክ ነው ነው? እሺ እኔ አንድ ጥያቄ ልጠይቅህ። መልስ መጀመሪያ ይሄንን። እኔማ መለስኩልህ። አሁን ኢየሱስ ክርስቶስ አብ ብሎ ይጠራ ነበራ። አብ አባቴ ነው ይላል። አምላኬም ነው ይላል። አምላኬም ነው ይላል። አንተ የትኛውን ነው የምታመልከው? እሱ አምላኬ የሚለውን ነው ወይስ እሱ አምላኬ የሚለውን ነው ወይስ ደግሞ እሱ ራሱን ነው የምታመልከው? በረከት በነገራችን ላይ አብ ከመጀመሪያ ነገር እሱ ራሱ መሆኑን በመጀመሪያ የነበረው እሱ የመጀመሪያ የነበረው ነው። በዮሐንስ እንዳሳየው ያሳየው እሱ ራሱን ነው እንጂ ሌላ እንትን አይደለም። ከመጀመሪያ የነበረው እሱን ነው የሚገልጠው። ምን ታደርጋለህ መሰለህ? እዚሁ ላይ ሁንና ሳትወጣ ቁጭ በል። ከዛ ዴቪድ እና ጃቢር ሲያወሩ ታዳምጣለህ። መሀል ላይ ሀሳብን ትገልጻለህ። እሺ ቴንኪው ለመልሶች እስካሁን ለመለስክልን። ኦኬ 2 ደቂቃ ስጠኝ። 2 ደቂቃ ዌልከም ዌልከም ማርቲ እና ዴቪድ እንኳን ደህና መጣችሁ። ቤተሰቦቻችን ናችሁ። ከዚህ በኋላ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። እናንተም ጠየቃላችሁ። ቤተሰብ ናቸው። እሺ ጃቢር ቀጥልሽ ኢንሻላህ። 2 ደቂቃ 2 ደቂቃ ኦኬ 2 ደቂቃ እሺ። እስከዛ ድረስ ሳላ አስተናግዳቸውና ጃቢር ሲመጣ ይቀጥላል። ኢብሮ አንተ ቀጥል። እኔ አንድ እንትን ማረግ አብሽርሽ ኢንሻአላህ እንዳትወጣ ግን። እሺ ማርቲነት እንዴት ነሽ? ቅድሚያ ለሴቶች ማርቲ አለሽ? ማርቲ የለችም። እሺ በቃ ዴቪድ ጋር ልምጣ። ዴቪድ እንዴት ነህ? ቆያችሁ? ይሰማል። በጠብቅህ አለን። እሺ እንትን አሁን እንዳየው ማለት ነው ቅድም ስናይ ባይብል ላይ በነገራችን ላይ የምነግርህ ነገር አንድም ቦታ አንድም ነብይ ማለት ነው አንድም ነብይ ስላሴን የሰበከ ነብይ የለም። አንድ ነብይ ማለት ነው አብ ወልድ መንፈስ ቅዱስ አንድ አምላክ። በእርግጥ ስላሴ አልተጠቀሰም፣ በምሳሌ ነው እንጂ ስላሴ የሚል ቃልም የለም መጽሐፍ ቅዱስ ላይ። በትክክል ምሳሌውም የለም ነው የምልህ። ምሳሌውንም ያኔ ነቢያት ሲረዱ የተረዱበት መንገድ ኢየሱስ የተናገረው ነገር አለ። ምን አለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እናንተ አምላካችን የምትሉት አባቴ ነው አለ። ስለዚህ አሁን ኢየሱስ እነሱ አምላካችን ብለው የሚጠሩትን አባቴ ነው ሲል አብ ነው አይደለ? የኢየሱስ አባት የኢየሱስ አባት አብ ነው። ጥሩ እንግዲህ እነሱ አምላካችን ብለው የሚጠሩት አብ ከነበረ ያኔ ዘዳግም 6:4 ላይ ለሙሴ የተገለጠው አንዱ አምላክ እስራኤል ስማ ያህዌ አምላካችን አንድ ያህዌ ነው አለ። ያ አንዱ ያህዌ የኢየሱስ አባት ነው አይደለ? አብ ነው። በጣም ጥሩ። ስለዚህ ብሉይ ኪዳን ላይ ብትሄድ ብትፈልግ ብትሰቀል እንደፈለግክ ብትሆን ከአብ ውጪ አምላክ እንደሌለ ነው የሚናገረው። ይህንን አስመልክቶ ትንቢተ ኢሳይያስ ምዕራፍ 45 ላይ ሲናገር እንዲህ እያለ ይናገራል። ልብ አድርግ።
ቆይ ላውጣልና ላንብብልህ። ትንቢተ ኢሳያስ ምዕራፍ 45 ላይ በጣም የሚገርም ጥቅስ አለ። ምዕራፍ 45 ቁጥር 5 ነው። እኔ እግዚአብሔር ነኝ። እግዚአብሔር ነኝ ያለው እኔ አምላክ ነኝ እያለ ነው። ቲዮስ እኔ ኤሎሂም ነኝ ይላል። እኔ እግዚአብሔር ነኝ ከእኔም ሌላ ማንም የለም። ይሄን የሚናገረው አብ ነው። እንግዲህ ልባር በኢሳያስ የተናገረው ከእኔም በቀር አምላክ የለም፣ ከኔ በቀር ሌላ አምላክ የለም እያለ የሚናገረው ይሄው አምላክ ነው። እዚሁ ምዕራፍ ላይ ማን ነው? እዚሁ የኢሳያስ መልእክት ላይ ትንቢተ ኢሳያስ ላይ ምዕራፍ 4 ቁጥር 44 ላይ ምዕራፍ 44 ቁጥር 24 ላይ ከማህፀን የሰራ የሚቤዥህ እግዚአብሔር እንዲህ ይላል አለ። የትኛው? አብ የኢየሱስ አባት ብሮ ማናሽ ሲጨርስ እሺ በጨችን ጥቅስ ልጨርስና ትቀጥላለህ። ከማህፀን የሰራ የሚቤዥህ እግዚአብሔር እንዲህ ይላል አለ። ሁሉን የፈጠርኩ ሰማያትን ለብቻዬ የዘረጋው አለ። ምድርን ያጸናው እግዚአብሔር እኔ ነኝ። ከኔ ጋር ማን ነበር ሲባል መልሱ ምንድን ነው? ማንም። ኦ ማይ ጋድ ሄደ መሰለኝ ልጁ። ለምን ሄደ? ሪሙቭ አድርጋችሁት አይደለም? አይ ብሮ እንትን ሞዴሬተሪን አንሰውና እንደገና እስቲ ቀባኝ። እየሰራልኝ አይደለም። እሺ አይ ለምንድን ነው የወረደው? ልጁን አስገቡት። ሌላ ሰው እንዳታስገቡ። ወይ ማርቲን ቀጥል ወይ እሱን አስገባው። ኔትወርኩ ነው ይብሮ፣ አድሚኖች አይደሉም። ኔትወርኩ ነው። ሳላ ከአንተ ጋር እንቀጥል ትሞክረኛለህ? ጨምቀሃለሁ ታውቃለህ። ስማ የሆነ ቀን እኮ አስጨንቄሻለሁ። ተዚህ ሊሻ የዛሬ ነው ያደርገዋል። ያቺ የምትወዳት ርዕስ አስታወስካት? አስታውሳለሁ ሁላ ያን ቀን በዚህ ሁላ ህዝብ መሀል አላገረጣህም። እንዳንተ አይደለሁም። ሻሃዳ ተወያይተናል ባይዘ ከጃቢር ጋር እና ጥሩ ጨማቂ ነው፣ ግን ተጨምቀዋል። ያው አስዩዥዋል ታውቃላችሁ። ከኔ ጋር የሚወያይ ዲባንክ ነው ያደረኩት። ኢቨን ሪከርዱ ሁላ አለ ከፈለጋችሁ። ምን ባንክ? ዓለም ባንክ፣ ዲ ባንክ ወይስ ንግድ ባንክ? ንግድ ባንክ። እሺ ጃቢር አስታክዬ እላለሁ። ቀጥል። ያልጨመቀ ሰው አለ እንዴ? አንተ ደግሞ ብዙ ታወራለህ እንዴ? ኢብሮ ከገቦ በኋላ ነው የተዋወቅ ነው የመጣከው። ትዝ ይለኛል ስትመጣ። አይደለም እኔ ግን አላውቅህም ነበረ። ፌመስ ስለነበርኩኝ አላውቅህም፣ አላስታውስህም ነበረ። ፌመስ አልነበርክም ማለት እኔ የዛኔ ሳላህና ኢምራን ነበሩ አለሙን የተቆጣጠሩት። አሁን ተወለድን እኛ፣ ወለዱን እነሱ ልጆቻቸው ነን። ያው በጊዜው ሳላና ኢምራንን ጥሩ ይዣቸው ነበረ። አልሐምዱሊላህ እንዲህ የዘራከው ፍሬ አብቦ ስታየው። እሺ ልጆቹ ጠፉ። በቃ ሌላ ክርስቲያን አስገቡና። እሺ ቀልድ ነው። ሃይከል ምንድን ነው? ሃይኬን ነው ምናምን የሚባል ልጅ መጥቷል። ከእሱ ጋር እንቀጥላለን። አለ ሃይኬን አለውኝ አለ። እኔ ቀላል ጥያቄ ነው የምጠይቀህ፣ እንደ ሌሎቹ አላወሳሰብብህም። እሺ ሰላም ነው? ሰላም ነኝ። እንዴት ነህ? አንተ ቤታችን በመምጣት ራሱ ቤታችን ድምቅ ነው ያለው እና እንደ ጌጥ ብናስብ አይከፋም። በቃ ደስ የሚል ቫይብ ነው የፈጠርከው። እስቲ ኢብሮ ሉቃስ ወንጌል 22:40 ክፈተው እስቲ። እቺን የጌታን ቃልና እንሄድባታለን። አንብብልህ እንጂ አልኩት። ሉቃስ 22:40 እሺ ኢብሮ አለክ? አለው አነብልህ። 22 ስንት ነው ያልከኝ ጃብር? ምንድን ነው ጃብር ደግሞ?